መገንባት ያለብህ በጣም ወሳኝና ጥሩ ልማዶች። አሁን የምነግርህ ልማዶች እነዚህ የህይወትህ ምሰሶዎች ናቸው ብል ማጋነን አይደለም። ለምን እውነትም ምሰሶዎች ስለሆኑ እነዚህን ልማዶች መገንባት ወይንም ማዳበር ከቻልክ ከሆነ ጊዜ በኋላ ራስህን ጥሩ ደረጃ ላይ ደርሰህ ጥሩ ህይወት የሚኖር ሰው ሆነ ታገኘዋለህ። እነሱንም በቅደም ተከተል እናያቸዋለን። አንደኛው ጸሎት። በየቀኑ ከእንቅልፍህ እንደተነሳህ መጸለይ ይጠበቅብሃል። የጸሎት ልማድ መገንባት አለብህ። ይህም ከፈጣሪ ጋር ያለ ግንኙነት ጠንካራ እንድታደርግ ይረዳሃል ማለት ነው። ስፒሪቹዋሊ ጠንካራ ከሆንክ በህይወትህ ውጤታማ መሆን ትችላለህ። ስለዚህ ጠዋት እንደነቃህ ጸልየህ ቀኑን መጀመር ይጠበቅብሃል። ጸልየህ ስትጀምር ቀኑ የተሳካ ይሆናል። የምትፈልገውን ነገር ማሳካት ትችላለህ። ለፈጣሪ ቀኑን አደራ ሰጥተህ ከጀመርከው ማለት ነው። ስለዚህ በየቀኑ የጸሎት ልማድን ማዳበር ይጠበቅብሃል። ደግሞም ማታ ስትተኛም አመስግነህ ስለ ቀኑ አመስግነህ ጸልየህ መተኛት ይጠበቅብሃል ማለት ነው። ሌላው ሁለተኛው ልማድ መገንባት ያለብህ የህይወትህ ምሰሶ የሆነው ስፖርት የመስራት ልማድ ነው። ስፖርት መስራት አንደኛ ላይ እንዳየነው ጸሎት መጸለይ ስፒሪቹዋሊ ጠንካራ እንድንሆን ከእግዚአብሔር ጋር ከፈጣሪ ጋር ያለን መንፈሳዊ ግንኙነት እንዲጠነክር ያደርገናል። ስፖርት መስራት ግን የተስተካከለ አቋም፣ የተስተካከለ ጠንካራ ሰውነት፣ ጤናማ ህይወት እንዲኖረን የሚያደርገው ፊዚካሊ ጠንካራ የሚያደርገን ስፖርት ነው። ስለዚህ ስፖርት የመስራት በየቀኑ ከእንቅልፍ እንደነቃህ ከጸለይክ በኋላ የሆነ ያህል ደቂቃ ወይንም የሆነ ያህል ሰዓት ስፖርት መስራት ይጠበቅብሃል። ለምን በዚህ ዓለም ላይ ያለን ብቸኛ ሀብታችን ጤና ስለሆነ ጤናን መጠበቅ ያስፈልጋል። ስለዚህ አመጋገብህን ማስተካከል፣ ስፖርት መስራት፣ ፊዚካሊ ጠንካራ መሆን ያስፈልጋል ማለት ነው። ስፒሪቹዋሊ ጠንካራ እንደሆንክ ይሄ ብቻ በቂ አይደለም። ሁለቱም አሁን ያየነው ስፒሪቹዋሊ እና ፊዚካሊ ጠንካራ የሚያደርጉ ልማዶች ናቸው። እነዚህ በጣም ወሳኝ ናቸው። ነገር ግን የሚጠበቅብን ሶስተኛ ልማድ አለ። እሱም የማንበብ ልማድ። ማንበብ ስል የቢዝነስ መጽሐፍቶች አሉ፣ መንፈሳዊ መጽሐፍቶች አሉ፣ የሳይኮሎጂ መጽሐፍቶች አሉ። በቃ ሁሉም ገራሚ መጽሐፍቶች አሉ። ስለዚህ ማንበብ አይምሮን እንደማሰራት ሜንታሊ ማለት ነው። ሜንታሊ መገንባት በስርዓቱ ማንበብ ከቻልክ በስርዓቱ በየቀኑ የሆነ ያህል ደቂቃ ሰጥተህ ማንበብ ከቻልክ ነገ የተሻለ ሰው ትሆናለህ። ለምን ስታነብ የምታነበው ብዙ ሰዎች የጻፉትን ብዙ ምሁራን የጻፉትን የቢዝነስ በጣም ኢንቨስት በማድረግ የታወቁ ሰዎች እነ ሮበርት ኪዮሳኪ እነሱ የጻፉትን መጽሐፍ ስታነብ ቢዝነስ ማን ትሆናለህ። ብር ማግኘት እንዴት እንደምትችል የሚነግሩህ ደግሞ የሳይኮሎጂ መጽሐፍቶች በጣም አንተን የተሻለ ሰው የሚያደርጉ መንፈሳዊ መጽሐፍቶች መንፈሳዊ ህይወትን የሚያድሱ እነዚህን ማንበብ አለብህ። ይሄንን የማንበብ ልማድ በቀን ውስጥ የሆነ ያህል ሰዓት ብታነብ በጣም የተሻለ ህይወት ነገ ይጠብቅሃል ማለት ነው። እነዚህ ሶስቱንም በደንብ መገንባት አለብን። ማንም ሰው ይሄንን መገንባት ይጠበቅበታል። ስለዚህ ህይወትህ ላይ የተሻለ ቦታ መድረስ የምትፈልግ ከሆነ የተሻለ ኑሮ ነገ መኖር የምትፈልግ ከሆነ አንደኛ ከፈጣሪ ጋር ያለህ ግንኙነት ጠንካራና በየቀኑ መጸለይ ወይንም የጸሎትን ልማድ ማዳበር አለብህ። ሁለተኛ የተስተካከለ አቋምና ጠንካራ ሰውነት እንዲኖር ጤናማ ህይወት መኖር ከፈለክ በየቀኑ ስፖርት መስራት አለብህ። ሶስተኛ እነዚህ ሁለቱም ነገሮች መንፈሳዊና አካላዊ ናቸው። አይምሮአዊውን ደግሞ ማሰራት አለብን። ማንበብ በየቀኑ የሆነ ያህል ደቂቃ ማንበብ፣ የሆነ ያህል ሰዓት ማንበብ፣ አይምሮን ማሰራት እነዚህን ሶስት ልማዶች መገንባት አለብህ። እነዚህን ልማዶች ከገነባህ ህይወትህን ነገ የተሻለ ቦታ እንደሚታገኝ እርግጠኛ ነኝ። ለምን ብዙ ፖድካስቶችን ሲመለከት እነ መሪ ፖድካስት፣ አላይቭ እና ማን ያዘዋል ፖድካስት ለሚቀርቡ ሰዎች ታላላቅ ሰዎችን ወይንም ስኬታማ ሰዎችን ሳይ በቃ እነሱ እንደዚህ አይነት ልማዶች አላቸው። እነዚህ ሶስቱም ልማዶች ላይ በጣም ነው የሚሰሩት። ስፖርት ይሰራሉ፣ ይጸልያሉ፣ ከእግዚአብሔር ጋር ግንኙነት ያደርጋሉ፣ ያነባሉ፣ ስፖርት ይሰራሉ በየቀኑ።
ስለዚህ ከነሱ ህይወት አይተን መማር አለብን። አሁን እነዚህ ሶስቱ ልማዶች ለኔ ያሉ በጠዋት እንደተነሳው እጸልያለሁ የሆነ ያህል ደቂቃ ከእግዚአብሔር ጋር ግንኙነት 12 ሰዓት እስከ 1 ሰዓት አደርጋለሁ። ከዛ በኋላ ደግሞ ስፖርት ሰራለሁ። ፊዚካሊ ጠንካራ ለመሆን ስፖርት ሰራለሁ። አካዳሚክ ትምህርትም አለኝ ተማሪ በመሆኔ መጠን። ከዛ ደግሞ የሆነ ያህል ደቂቃ ከትምህርት ቤት ከመጣሁ በኋላ ካረፍኩ እረፍት ከወሰድኩ በኋላ አነባለሁ። የቢዝነስ መጽሐፍቶችን፣ ሳይኮሎጂ ደግሞ መንፈሳዊ መጽሐፍቶችን አነባለሁ። ነገ ራሴን የተሻለ ቦታ እንደማገኝ እርግጠኛ ነኝ። በቀጣይ ቪዲዮ እንገናኛለን። በሰላም ቆዩልኝ።